የትኛውን መንገድ መምረጥ እንዳለብኝ አላውቅም። መንታ መንገድ ላይ ቆሜያለሁ። እውነት ለመናገር ሁለቱም መንገዶች ወዴት እንደሚያስኬዱ እርግጠኛ አይደለሁም። ቢሆንም አንዱን መምረጥ አለብኝ አይደል? ከብዙ ማምንታት በኋላ በግራ በኩል ያለውን መንገድ መረጥኩ። ያንን መንገድ ለምን እንደመረጥኩ እርግጠኛ አይደለሁም። ቦታው ነፋሻማ ነበር። ምንም አይነት ፍርስ አይታይም። በዛም ምክንያት ምንም አይነት ድምጽም አይሰማም። በለስላሳው መሬት ላይ ቀስ ብዬ መጓዝን ቀጠልኩ። ለ10 ደቂቃ ያክል ተጓዝኩ። ጊዜው የመሸ ስለነበር በጣም ፈርቻለሁ። መንገዱ ተሳስቼ ቢሆንስ? ምንም አይነት መውጫ የለኝም ማለት ነው ወይስ ሌላ መንገድ ሊኖር ይችላል? እርግጠኛ አይደለሁም። ስለዚህ መጓዝን መቀጠል አለብኝ። አሁን ሰማዩ በጥቁር ጨለማ ተሞልቷል። ከቀጥተኛው መንገድ በስተቀር ምንም ነገር አይታይም። ከ15 ደቂቃ የእግር ጉዞ በኋላ ፊት ለፊቴ አንድ ነገር ተመለከትኩ። ዋሻ ይመስለኛል። ከዚህ ሁሉ ነገር ማምለጫ ቦታ። ዋሻው በትልቅ ብርሃን ተሞልቷል። ወደዚህ ዋሻ መግባት አልፈለኩም፣ ግን ሌላ አማራጭ የለኝም። በስተመጨረሻም ወደ ዋሻው ገባሁ። ቦታው በጣም የሚያምር ቦታ ነበር። በአረንጓዴ ቀለማት የተሞላ ቦታ። ሳሩ፣ ዛፎቹ፣ ሁሉ ነገር አረንጓዴ ነበር። እንዴት መግለጽ እንዳለብኝ አላውቅም፣ ግን ቦታው በጣም ነበር የሚያምረው። እውነት ለመናገር አሁን ላይ ምንም አይነት ስሜት እየተሰማኝ አይደለም። አለ አይደል? ደስታ፣ ሐዘን፣ ድፍረት፣ ፍርሃት። በአሁኑ ሰዓት ከነዚህ ስሜቶች ውስጥ አንዱ የተሰማችሁ ሊሆን ይችላል። ነገር ግን እኔን እየተሰማኝ አይደለም። ብቻ ቦታው እስካሁን ድረስ ካዩዋቸው ቦታዎች ውስጥ በጣም ምርጡ ነበር። ደስ በሚለው በነፋሻማው አየር ታግዤ ቦታውን እያየሁ እያለ በድንገት አንድ ድምጽ ሰማሁ።